ፎሬክስ መጀመር የምትፈልጉ እንዲሁም ደግሞ ጀማሪዎች ካላችሁ ስለ ፎሬክስ ያላችሁን እውቀቶች አንድ ደረጃ ከፍ የሚያደርጉላችሁን በአማርኛ የተጻፉ የሚገራርሙ ጽድት ያሉ መጻፍቶችን በፒዲኤፍ መልኩ እንዴት አድርጋችሁ በነፃ እንደምታገኙ በዛሬ ቪዲዮ አሳያችኋለሁ። ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። ሁላችሁም እንደምታውቁት ፎሬክስ ላይ ፕሮፊቴብል የሆኑ ትሬደሮች እጅግ በጣም የሚገራርም ላይፍ ነው የሚኖሩት ማለት ነው። ያ የሆነበት ምክንያት ፎሬክስ ላይ በደንብ ስለተማሩና ሳይኮሎጂያቸው ላይ ጠንካራ ስለሆኑ ነው ማለት ነው። እኛ ጋም ደግሞ ስለ ፎሬክስ በደንብ የሚያስተምሩ መጻፍቶችን እንዲሁም ደግሞ ሳይኮሎጂያቸው ላይም በደንብ የሚሰሩ አሪፍ የሚገርሙ መጻፍቶችን በነፃ ኬት እንደምታገኙ እንነግራችኋለን። ከዛ በፊት ግን ምን መጻፍቶች እንዳሉን እንንገራችሁ። የመጀመሪያው መጽሐፍ የኛው የምታዩት መጽሐፍ ነው። ስለ አይሲቲ ኮንሰፕት በደንብ የሚያስተምር መጽሐፍ ነው። እሱም ፖስት አድርገናል። በሁለተኝነት ደግሞ ትሬዲንግ ኢን ዘ ዞን የሚባለው መጽሐፍ ሳይኮሎጂያችሁ ላይ በደንብ የሚረዳችሁ መጽሐፍ ማለት ነው። እሱንም በአማርኛ ፖስት አድርገንላችኋል ማለት ነው። እንዲሁም ደግሞ ካንዲል ስቲኮችን በደንብ በአማርኛ የሚያስረዳ እጅግ በጣም ጽድት ያለ መጽሐፍን በፒዲኤፍ መልኩ እሱንም በአማርኛ የተጻፈ ነው። እሱንም ፖስት አድርገንላችኋል። በጣም የሚገርም መጽሐፍ ነው የኛው። እንዲሁም ደግሞ ስለ ፓተርኖችን በደንብ የሚያስተምር አሪፍ ፒዲኤፍም ፖስት አድርገናል ማለት ነው። የኛውም በጣም ጽድት ያለ መጽሐፍ ነው። ከእናንተ የሚጠበቀው በነፃ እነዚህን መጽሐፍቶች ዳውንሎድ በማድረግ እውቀት መሸመት ብቻ ነው። አሁን መጽሐፍቶችን የት እንደምታገኙ ልንገራችሁ። መጽሐፍቶችን የምታገኙት እኛ የቴሌግራም ቻናል ላይ ነው ማለት ነው። የቴሌግራም ቻናላችን እዚህ ጋር እንደምታዩት ባዮ ላይ አለላችሁ። እሱ ሊንክ በመንካት ወደ ቻናላችን ትገባላችሁ። ከ16000 በላይ ሰብስክራይበር አለው ማለት ነው። እሱን ከገባችሁ በኋላ እዚህ ጋር ፒን ያርኩላችሁ ነገር አለ የኛው ማለት ነው። ተነኩታላችሁ። በመቀጠል የኛው ሊንክ በመንካት ወደ ትሬዲንግ ቻናላችን ትገባላችሁ ማለት ነው። እዚህ ላይ እንደምታዩት መጻፍቶቹ ተዘርዝረው አሉ ማለት ነው። ከነዚህ መጻፍቶች የፈለጋችሁትን እያወረዳችሁ መጠቀም ነው የሚጠበቅባችሁ። በተጨማሪም ቻናሉ ላይ ስለ ፎሬክስ እና ስለ ክሪፕቶ ከረንሲም የተለያዩ ቲፖችን ፖስት እናደርጋለን። እንዲሁም አንዳንዴ ፍሪ ሲግናሎችንም ፖስት የማድረግ እቅዱ ስላለን ጆይን ማድረግ እንዳይረሳ። ፒስ